እግዚአብሔር የሰው ክፋት በምድር ላይ እንደበዛ ምኞቱም ሁልጊዜ ክፉ እንደሆነ አየ። ሰውንም በምድር ላይ በመፍጠሩ ተጸጸተ። የፈጠርኩትንም ሰው ከምድር ላይ አጠፋለሁ፣ ስለፈጠርኳቸውም ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። እግዚአብሔርም ኖህን እንዲህ አለው፣ የሥጋ ሁሉ ፍጻሜ ከፊቴ ደርሷል። ከእርሱ የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ አለ። ኖህንም ከጎፈር እንጨት መርከብን ላንተ ሥራ፣ በመርከቢቱም ጎርጆችን አድርግ፣ በውስጥም በውጭም በቅጥራን ለቅልቃት። የመርከቢቱንም ርዝመት 300 ክንድ ወርዷም 50 ክንድ ከፍታዋም 30 ክንድ ይሁን። ለመርከቢቱም መስኮት ሥራላት፣ ከቁመቷም ክንድ ሙሉ ትተህ ጨርሳት። የመርከቢቱንም በር በጎኗ አድርግ። ታችኛውንም ሁለተኛውንም ሦስተኛውንም ድርብ ታደርግላታለህ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ። በምድር ያለ ሁሉ ይጠፋል። ቃል ኪዳኔም ካንተ ጋር አቆማለሁ። ወደ መርከቡም አንተ ልጆችንና ሚስትህን የልጆችህንም ሚስቶች ይዘህ ትገባለህ። ከንጹሕ እንስሳት ሁሉ 7 ተባዕትና እንስት፣ ንጹሕ ካልሆኑት እንስሳትም 2 ተባዕትና እንስት እያረግህ በምድር ላይ ለዘር ይቀሩ ዘንድ ውሰድ አለው። ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ ዕድሜው 600 ዓመት ነበር። ኖህም ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። ውሃውም በዛ፣ መርከቢቱንም አነሳ፣ ከምድርም ወደ ላይ ከፍ ከፍ አለች፣ በውሃውም ላይ ተንሳፈፈች። ውሃውም ወደ ላይ 15 ክንድ ከፍ አለ፣ ተራሮችም ተሸፈኑ፣ በምድር ላይ ያሉ ነገር ሁሉ ጠፉ። እግዚአብሔርም ኖህን በመርከብ ከእርሱ ጋር የነበሩትን አራዊት ሁሉ አሰበ። በምድር ላይ ንፋስን አነፈሰ፣ ውሃውም ጎደለ። ኖህም ርግብን ውሃውን ቀሎ እንደሆነ እንድታይ ላካት። ነገር ግን ርግብ እግሯን የምታሳርፍበት ቦታ አላገኘችምና ወደ መርከቡ ተመለሰች። 7 ቀንም ከጠበቀ በኋላ በድጋሚ ርግብን ላካት። ርግቧም ወደ ማታ ተመለሰች፣ በአፏም የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃው እንደቀለለ አወቀ። እግዚአብሔርም ለኖህ እንዲህ ብሎ ተናገረው፣ አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘህ ከመርከብ ውጣ፣ ከአንተ ጋር ያሉ እንስሳትንም ሁሉ አውጣቸው፣ በምድር ላይ ይርመስመሱ፣ ይዋለዱ፣ በምድርም ላይ ይብዙ አለው። ኖህም እንደተባለው አደረገ። እግዚአብሔርም ለኖህና ለልጆቹ እንዲህ ብሎ ተናገረ፣ እኔም እነሆ ቃል ኪዳኔን አቆማለሁ ከእናንተ ጋርም ላሉ ሕያው ነፍሳት ላላቸው ሁሉ፣ ለወፎች፣ ለእንስሳትም፣ ለምድር አራዊት ሁሉ ይሆናል። ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃም አይሆንም አለ። የቃል ኪዳኔም ምልክት ይሄ ነው፣ ቀስቴን በደመና አድርጌአለሁ፣ የቃል ኪዳኑም ምልክት በእኔና በምድር ላይ ይሆናል አለው።